ምዕራፍ 3 ምስጢረ ሥላሴ ነው የምናየው ዛሬ። የምስጢረ ሥላሴ ምንነት እናያለን። ስለ ምስጢረ ሥላሴ ስናይ ምስጢረ ሥላሴ ምንነት ማለት ምን ማለት ነው የሚለውን እንጀምርና ከዛ ቀጥሎ ያለውንም እናያለን ማለት ነው። ድምጼ ይሰማል ነው? ልጀምር? ይሰማል። ምስጢረ ሥላሴ ትንሽ ቀንሳችኋል፣ ስራ ላይ ናችሁ መሰለኝ። እሺ፣ የምስጢረ ሥላሴ ምንነት ከአምስቱ አዕማደ ምስጢር መካከል የመጀመሪያ ደረጃ ላይ የሚገኘው ምስጢረ ሥላሴ በመባል ይጠራል። ከአምስቱ አዕማደ ምስጢር መካከል የመጀመሪያው ወይንም ደግሞ መጀመሪያ ላይ የሚገኘው ምስጢረ ሥላሴ በመባል ይጠራል። ከአምስቱ አዕማደ ምስጢር መካከል የመጀመሪያው ምስጢረ ሥጋዌ በመባል ይታወቃል። እውነት ሐሰት? ከአምስቱ አዕማደ ምስጢር መካከል የመጀመሪያው ምስጢረ ሥጋዌ በመባል ይታወቃል። እሺ፣ ምስጢረ ሥላሴ የመጀመሪያው ሊሆን የሚገባው ምስጢረ ሥላሴ በመባል ይታወቃል ከሆነ እውነት ነው። ሥላሴ የሚለው ስም ሶስት አደረገ ካለው የግዕዝ ግስ የወጣ ሲሆን ሶስትነት፣ ሶስት መሆን፣ ልዩ ሶስትነት ማለት ነው። ሥላሴ የሚለው ስም ሰለሰ ሶስት አደረገ፣ ሰለሰ ሶስት አደረገ ካለው የግዕዝ ግስ የወጣ ሲሆን ሶስትነት፣ ሶስት መሆን፣ ልዩ ሶስትነት ማለት ነው። ልዩ ሶስትነት መባሉ ከሌሎች ከሚታወቁት ሶስትነቶች ፍጹም የተለየ ስለሆነና የአንድነትን ምስጢር የያዘ በመሆኑ ነው። አዎ፣ ልዩ ሶስትነት መባሉ ብዙ ሶስትነቶች አሉ። ሶስት የሚባሉ ብዙ ነገሮች አሉ። ይሄ ሶስትነት ግን ልዩ ሶስትነት ማለት በሥላሴ ውስጥ ያለው ልዩ ሶስትነት መባሉ ከሌሎቹ ከሚታወቁት ሶስትነቶች ፍጹም የተለየ ስለሆነ ምክንያት የአንድነትን ምስጢር የያዘ በመሆኑ ልዩ ሶስትነት ማለት ነው። ሥላሴ የሚለው ስም ሰለሰ ሶስት አደረገ ካለው የግዕዝ ግስ የወጣ ሲሆን ሶስትነት፣ ሶስት መሆን፣ ልዩ ሶስትነት ማለት ይሄ ልዩ ሶስትነት የተባለበት ምክንያት ሥላሴ ሰለሰ የሚለው ከሌሎች ከሚታወቁ ሶስትነቶች ፍጹም የተለየ ስለሆነ ሌሎች ሶስትነት ከተባሉ ሶስት ነው። ይሄ ግን ሶስትነት የተባለበት ምክንያት የአንድነትን ምስጢር የያዘ በመሆኑ ልዩ ሶስትነት ተብሏል። ምስጢረ ሥላሴ ማለት ምርምር ጥልቀት፣ ምስጢረ ሥላሴ ማለት በምርምር ጥልቀት፣ በእውቀት ብዛት ሊደረስበት የማይችል በስጋ አእምሮ ሳይሆን በመንፈስ አእምሮ በመጠኑም ቢሆን የሚረቂቅ ጥልቅና ህቡ የተሰወረ የሆነ የአንድነትና የሶስትነት ነገር የሚነገርበት ምስጢር ነው። ምስጢረ ሥላሴ ማለት በምርምር ጥልቀት ሰው ስለተመራመረ፣ ስለተራቀቀ፣ ስለተፈላሰፈ የማይደርስበት ነው። ይህን ሥላሴ የሚለው ምስጢረ ሥላሴ በምርምር ጥልቀት በእውቀት ብዛት ሊደረስበት የማይችል አእምሮ በመጠኑ ቢሆን የሚረዱት ረቂቅ ጥልቅና ህቡ የተሰወረ የሆነ የአንድነትና የሶስትነት ነገር የሚነገርበት ምስጢር ነው። በምስጢረ ሥላሴ ውስጥ የእግዚአብሔር ስም ቅድስት ሥላሴ በመባል ይጠራል። በምስጢረ ሥላሴ ውስጥ የእግዚአብሔር ስም ቅድስት ሥላሴ በመባል ይጠራል። በቅድስት ሥላሴ እንዘ አአምን
የዘወትር ጸሎት በስመ አብ ላይ ገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ተብሎ የዘወትር ጸሎት ላይ ይህም ቅዱስ ማለት ልዩ ቅዱስ የሚለው ይሄ ቅድስት የሚለውን እያየን ነው። በምስጢረ ሥላሴ ውስጥ የእግዚአብሔር ስም በመባል ይጠራል፣ ቅድስትን በመባል ይጠራል። በሴት አንቀጽ ማለት ነው። በቅድስት ሥላሴ እንዘ አአምን የሚለው ስናይ ይህ ቅዱስ ማለት ልዩ፣ ክቡር፣ ጽኑ፣ ንጹህ ማለት ሲሆን ቅድስት የሚለው ስያሜ ደግሞ በሴት አንቀጽ ሲገለጽ በዚሁ ትርጉም ልዩ፣ ክቡር፣ ንጹህ፣ ጽኑ ተብሎ ይተረጎማል። በዚህ ትርጉም መሰረት ቅድስት ሥላሴ ማለት ንጹህ፣ ልዩ፣ ክቡር፣ ጽኑ የሆነች ሶስትነት ማለት ነው። ንጹህ የሆነ ሶስትነት ማለታችን የሥላሴ ባህሪ ጽድቅ ብቻ የሚስማማው ማለታችን ነው። ልዩ የሆነ ሶስትነት መባሉ ሶስት የሆኑ ነገሮች አንድነት የላቸውም። ይህ ሶስትነት ግን አንድነትን አስተባብሮ የያዘ በመሆኑ ነው። ክቡር የሆነ ሶስትነት ማለታችን የሥላሴ ክብር ከሌላው ያልተገኘ የባህሪ ስለሆነ ነው። ጽኑ የሆነ ሶስትነት ማለታችን ደግሞ ድካም የማይስማማው በሕማም በሞት የማይለወጥ በመሆኑ ነው። ቅድስት ሥላሴን በሴት አንቀጽ መጥራታችን ሴት ወላዲት እንደሆነች ሁሉ ሥላሴም ወላዴ ዓለማት የዓለማት ሁሉ ወላጅ የሆኑ በመሆናቸው ሴት መጋቤ ሰብ እንደሆነች ሥላሴም መጋቤ ፍጥረታት በመሆናቸው መጋቤ ሰብ ማለት ሰውን ሁሉ የምትመግብ ብዙ ጊዜ ሰርታ የምታቀርብ የምታበላ የምትመግብ ሴት ነች። በሴት አንቀጽ ገብተው መነገራቸው ሥላሴ ሴት ወላዲት እንደሆነች የምትወልድ እንደሆነች ሁሉ ሥላሴም ወላድ የዓለማት ሁሉ ወላጅ በመሆናቸው፣ ሌላው ሴት መጋቤ ሰብ እንደሆነች ሥላሴም መጋቤ ፍጥረታት በመሆናቸው በቅድስት ሥላሴ ተብሎ ይጠራሉ። ማን? እግዚአብሔር በቅድስት ተብሎ ይጠራል። ቅድስት ሥላሴ ልዩ ሶስትነት ነው ሲባል ሥላሴ አንድነታቸው ሶስትነታቸውን ሳይጠቀልለው፣ ሶስትነታቸው አንድነታቸውን ሳይነጣጥለው ህልው ናቸው ማለት ነው። በዚህ በመቀጠል የቅድስት ሥላሴን አንድነትና ሶስትነት እንዴት እንደሆነ እንመለከታለን። ከአምስቱ አዕማደ ምስጢር መካከል የመጀመሪያው ምስጢረ ሥላሴ ነው። ምስጢረ ሥላሴ የሚባል ይታወቃል። ሥላሴ የሚለው ስም ሰለሰ ሶስት አደረገ ካለው የግስ ግስ የወጣ ሲሆን ሶስትነት፣ ሶስት መሆን፣ ልዩ ሶስትነት ማለት ነው። ልዩ ሶስትነት ማለት ደግሞ መባላቸው ከሌሎቹ ከሚታወቁት ሶስትነቶች ፍጹም የተለየ ስለሆነና የአንድነትን ምስጢር የያዘ በመሆኑ ነው። ምስጢረ ሥላሴ ማለት በምርምር ጥልቀት በእውቀት ብዛት ሊደረስበት የማይችል በስጋ አእምሮ ሳይሆን በመንፈሳዊ አእምሮ በመጠኑም ቢሆን የሚረዱት ረቂቅ ጥልቅና ህቡዕ የሆነ የአንድነትና የሶስትነት ነገር የሚነገርበት ምስጢር ነው። በምስጢረ ሥላሴ ውስጥ የእግዚአብሔር ስም ቅድስት በመባል ይጠራል። በቅድስት ሥላሴ እንዘ አአምን እንደሚለው ይህም ቅዱስ ማለት ልዩ፣ ክቡር፣ ጽኑ፣ ንጹህ ማለት ሲሆን ቅድስት የሚለው ስያሜ ደግሞ በሴት አንቀጽ ሲገለጽ በዚሁ ትርጉም መሰረት ቅድስት ሥላሴ ማለት ንጹህ፣ ልዩ፣ ክቡር፣ ጽኑ የሆነች ሶስትነት ማለት ነው። ንጹህ የሆነ ሶስትነት ማለታችን የሥላሴ ባህሪ ጽድቅ ብቻ ሳይሆን ጽድቅ ብቻ የሚስማማው ማለታችን ነው። የሥላሴ ባህሪ ጽድቅ ብቻ የሚስማማው ማለት ነው። ልዩ የሆነች ሶስትነት መባሉ ሶስት የሆኑ ነገሮች አንድነት የላቸውም። ይህ ሶስትነት ግን አንድነትን አስተባብሮ የያዘ በመሆኑ ነው። ክቡር የሆነ ሶስትነት ማለታችን የሥላሴ ክብር ከሌላው ያልተገኘ የባህሪ ስለሆነ ነው። ጽኑ የሆነ ሶስትነት ማለታችን ደግሞ ድካም የማይስማማው በሕማም በሞት የማይለወጥ በመሆኑ ነው። ቅድስት ሥላሴን በሴት አንቀጽ መጥራታችን ሴት ወላዲተ ሰብ እንደሆነች ወይንም ደግሞ ሰውን ልጅ ሁሉ የምትወልድ እንደሆነች ሁሉ ሥላሴም ወላዲ ዓለማት የዓለማት ሁሉ ወላጅ በመሆናቸው ሴት መጋቤ ሰብ ሰውን ሁሉ የምትመግብ የምታበላ የምታጠጣ እንደሆነች ሁሉ ሥላሴም መጋቤ ፍጥረታት በመሆናቸው ነው። ቅድስት ሥላሴ ልዩ ሶስትነት ነው ሲባል ሥላሴ አንድነታቸው ሶስትነታቸውን ሳይጠቀልለው፣ ሶስትነታቸው አንድነታቸውን ሳይነጣጥለው ህልው ናቸው ማለት ነው። ከዚህ በመቀጠል የቅድስት ሥላሴ አንድነትና ሶስትነት እንዴት እንደሆነ እንመለከታለን። የቅድስት ሥላሴ አንድነትና ሶስትነት እንዴት እንደሆነ እንመለከታለን።
የቅድስት ሥላሴን ሶስትነት እናያለን። መጀመሪያ አንድነታቸውን ከማየታችን በፊት የቅድስት ሥላሴን ሶስትነት እናያለን። ሥላሴ በስም በአካል በግብርና በኩህነት ሶስት ሲሆኑ እነዚህም ከዚህ በመቀጠል በዝርዝር እንመለከታለን። ሥላሴ በስም በአካል በግብርና በኩህነት ሶስት ሲሆኑ እነዚህንም ከዚህ በመቀጠል እንመለከታለን። በስም በአካል በግብርና በኩህነት ሶስት ሲሆኑ እነዚህንም በመቀጠል እንመለከታለን። የቅድስት ሥላሴ ሶስትነት። ሥላሴ በምን ሶስት ናቸው ከተባለ በስም በአካል በግብርና በኩህነት ሶስት ናቸው። በስም በአካል በግብርና በኩህነት ሶስት ናቸው። የስም ሶስትነታቸውን እናያለን። አንደኛ በስም ሶስትነት ቅድስት ሥላሴ በስም ሶስትነታቸው አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። የስም ሶስትነት ከተባለ አብ ወልድ መንፈስ ቅዱስ። ቅድስት ሥላሴ በስም ሶስትነታቸው አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሊቁ ቅዱስ ማቴዎስ እንግዲህ ሂዱና በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ የሚል ቃል አለ። እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ የሚል መጽሐፍ ቅዱስ ማስረጃ አለ። ሥላሴ በስም ሶስት እንደሆኑ ሐዋርያው ቅዱስ ማቴዎስ የተናገረው እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም። አያችሁ፣ ይሄ የስም ሶስትነት ነው። ሥላሴ በስም ስንት ናቸው? ሶስት ናቸው። እንዴት ነው የስም ሶስትነታቸው? አብ ወልድ መንፈስ ቅዱስ ማለት ነው። እንግዲህ መጽሐፍ ቅዱስን መሰረት አድርገን እንዴት ነው የሚረጋገጠው ከተባለ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን ካስተማረው ሐዋርያቱ ቅዱስ ማቴዎስ የጻፈው ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችኋቸው ደቀ መዝሙር አድርጓቸው ወይም አስተምሯቸው ብሎ ልኳል ማለት ነው። እግዚአብሔር የሚለው ስም ለሥላሴ በአንድነትም በሶስትነትም ይነገራል። እግዚአብሔር የሚለው ስም አሁን የአንድነትም ስም ብቻ አይደለም፣ የሶስትነትም ስም ብቻ አይደለም። እግዚአብሔር የሚለው ስም ለሥላሴ በአንድነትም በሶስትነትም ይነገራል። ይህ ስም ሶስትነትን ሲያመለክት አሁን እግዚአብሔር የሚለውን ማለት ነው። እግዚአብሔር ለአንድነትም ለሶስትነትም ያገለግላል። እግዚአብሔር የሚለው ስም በአንድነትም ሶስትነትም ይነገራል። ይህ ስም ሶስትነትን ሲያመለክት ይልና ጌታ ይላል። እግዚአብሔር አይደል? ጌታ፣ አብ፣ አባት፣ ሄር የሚል ተብሎ የሚተረጎም ሲሆን አንድነትን ለማስረዳት ደግሞ እግዚአብሔር ወይንም ደግሞ የዓለም ጌታ ተብሎ ይተረጎማል። ቅዱስ አትናቴዎስ ምን ይላል? አንሰ ሶበ እቤ እግዚአብሔር እብ በእንተ አብ ወወልድ ወመንፈስ ቅዱስ ይላል። እግዚአብሔር ባልኩኝ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እላለሁ ይላል። እግዚአብሔር ባልኩኝ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እላለሁ። ስለዚህ እግዚአብሔር የሚለው ስም ለአንድነትም ለሶስትነትም ይነገራል ማለት ነው። እንግዲሁም በመጀመሪያው እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በዚህ እንዲህ በሚለው አረፍተ ነገር ውስጥ እግዚአብሔር የሚለው ስም የሚያመለክተው አብን፣ ወልድን፣ መንፈስ ቅዱስን አንድነት ነው። በሌላ በኩል በሶስትነታቸው አብ እግዚአብሔር ተብሎ ይጠራል። በመዝሙር 2 ቁጥር 7 ላይ በኢሳይያስ 48:16 ላይ ወልድ እግዚአብሔር ተብሎ ይጠራል። መንፈስ ቅዱስም እግዚአብሔር ተብሎ ይጠራል ማለት ነው። እግዚአብሔር ተብሎ ይጠራል። ከዚህ በተጨማሪ ቅድስት ሥላሴ በአንድነትና በሶስትነት የሚጠሩባቸው ሌሎች ብዙ ስሞች አሉ። ቅድስት ሥላሴ በአንድነትና በሶስትነት የሚጠሩባቸው
ብዙ ስሞች አሉ። በአንድነት ከሚጠሩባቸው ስያሜዎች መካከል ኤልሻዳይ፣ አዶናይ፣ ያህዌ፣ ኤሉሂም፣ እግዚአ ጸባዖት ወይም አሸናፊ እግዚአብሔር የሚሉት ይገኙበታል። ቅድስት ሥላሴ በአንድነትና በሶስትነት የሚጠሩባቸው ሌሎች ብዙ ስሞች አሉ። በአንድነታቸው ከሚጠሩባቸው ስያሜዎች መካከል ኤልሻዳይ፣ አዶናይ፣ ያህዌ፣ ኤሉሂም፣ እግዚአ ጸባዖት ወይንም ደግሞ አሸናፊ እግዚአብሔር ተብሎም ይጠራል ማለት ነው። በሶስትነታቸው ደግሞ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም የሚሉት ለእግዚአብሔር ወልድ የሚነገሩ ሲሆን ጰራቅሊጦስ፣ አጽናኝ የሚለውስ ደግሞ ለመንፈስ ቅዱስ የሚነገር ነው። የቅድስት ሥላሴ የስም ሶስትነት የማይለዋወጥ የማይቀየር ዘላለማዊ ነው። ይህ ማለት አብ ይባላል እንጂ ወልድ መንፈስ ቅዱስ ይባል አይቻልም። የቅድስት ሥላሴ የስም ሶስትነት የማይለዋወጥ የማይቀየር ዘላለማዊ ነው። ይህ ማለት አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ይባላል እንጂ አብ ወልድ አይባልም። ስለዚህ የቅድስት ሥላሴ የስም ሶስትነታቸው የማይለዋወጥ የማይቀያየር ነው ማለት ነው። የማይቀያየር ነው ማለት ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም የሚሉት ለእግዚአብሔር ወልድ የሚነገሩ ናቸው። ጰራቅሊጦስ የሚለው ደግሞ ለመንፈስ ቅዱስ የሚነገሩ ናቸው። ስለዚህ የሥላሴ የስም ሶስትነት እንዴት ነው ከተባለ በስም በአካል በግብር እና በኩነት ሶስት ናቸው ብለናል። በስም ቅድስት ሥላሴ በስም ሶስትነታቸው አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። የቅድስት ሥላሴ የስም ሶስትነት ደግሞ የማይለዋወጥ የማይቀያየር ዘላለማዊ ነው ማለት ነው። የቅድስት ሥላሴ ሶስትነት አንደኛ በስም ሁለተኛ በአካል ሶስት ናቸው። በአካል ቅድስት ሥላሴ በአካል ሶስት ናቸው ስንል ለአብ ፍጹም አካል አለው፣ ፍጹም መልክ፣ ፍጹም ገጽ አለው። ሥላሴ በአካል ሶስት ናቸው ስንል ለአብ ፍጹም አካል አለው፣ ፍጹም መልክ አለው፣ ፍጹም ገጽ አለው። ለወልድም ደግሞ እንዲሁ ፍጹም አካል አለው፣ ፍጹም መልክ አለው፣ ፍጹም ገጽ አለው። ለመንፈስ ቅዱስም እንዲሁ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው ማለታችን ነው። አካል ስንል ግን እንደ ሰው ያለ ስጋዊ አካል ማለት አይደለም፣ መለኮታዊ ነው እንጂ። የእግዚአብሔር አካል በሰዋዊ አእምሮ ከመታሰብ ፍጹም የረቀቀ ነው። የእግዚአብሔር አካል በሰዋዊ አእምሮ ከመታሰብ እጅጉን በጣም የረቀቀ ነው። ስለዚህ አካል ስንል እንደ ሰው ያለ የገዘፈ ስጋዊ አካል ማለት አይደለም፣ መለኮታዊ ነው። የእግዚአብሔር አካል በሰው አእምሮ ከመታሰብ ፍጹም የረቀቀ ነው። የሰው አካል ግዙፍ፣ የሚታይ የሚዳሰስ ነው። የሥላሴ አካል ረቂቅ እምረቂቃን ከማይታዩት ከማይዳሰስ ይልቅ የማይታይና የማይዳሰስ ነው። ይኸውም በመለኮታዊ ባህሪው ነው። የሰው አካል ውሱን፣ ጠባብ፣ በዚህ አለ በዚህ የለም የሚባልበት ነው። የሥላሴ አካል ግን ምሉዕ፣ ስፉህ፣ በሰማይ በምድር በአየር በእመቅ የሞላ ነው። የሰው አካል ፈራሽ በስባሽ ነው። የሥላሴ አካል ሕያው ባህሪ ነው። ስለዚህ አካል ሲባል እንደ ሰው አካል የገዘፈ አካል አይደለም። የገዘፈ አካል አይደለም። የእግዚአብሔር አካል በሰዋዊ አእምሮ ከመታሰብ ፍጹም የረቀቀ ነው። ቅድስት ሥላሴ ሶስትነታቸውን ስናይ በስም በአካል በግብርና በኩነት ብለናል። በአካል የአካል ሶስትነታቸው እንዴት ነው? ለአብ ፍጹም ገጽ አለው፣ ፍጹም መልክ አለው፣ ፍጹም አካል አለው። ለወልድም ፍጹም ገጽ አለው፣ ፍጹም አካል አለው፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል አለው፣ ፍጹም መልክ አለው፣ ፍጹም ገጽ አለው ማለታችን ነው። ስለዚህ አካል ስንል ግን እንደ ሰው ያለ ስጋዊ አካል ማለት
አይደለም ማለት ነው። ረቂቃን ከማይታዩት ከማይዳሰሱት ይልቅ የማይታይና የማይዳሰቅ የረቀቀ ነው ማለት ነው። የስላሴ አካል ስላሴ በስም በአካልና በግብር በኩነት ሶስት ናቸው። የግብር ሶስትነታቸው እንዴት ነው ከተባለ ግብር ማለት ስራ ወይንም ተግባር የሚል ትርጉም ያለው ሲሆን ቅድስት ስላሴ በግብር ሶስትነታቸው የአካል ግብር ማለታችን ነው። የግብር ሶስትነት የሚባለው የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ደግሞ መስረጽ ማለት ነው። ግብር ማለት ስራ ወይንም ተግባር የሚል ትርጉም ያለው ሲሆን ቅድስት ስላሴ በግብር ሶስት ናቸው። የአካል ግብር ማለታችን ነው። የግብር ሶስትነት የሚባለው የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ ማለት ነው። ስለዚህ የስላሴ የቅድስት ስላሴ ሶስትነት ሲባል በስም በአካል በግብር በኩነት ሶስት ናቸው ብለናል። የኩነት ሶስትነት እንዴት ነው ከተባለ ኩነት ማለት በመሆን ማለት ሲሆን የቅድስት ስላሴ የኩነት ሶስትነት ደግሞ አብ ከወይነ ልብ መሆን ልብነት፣ ወልድ ከወይነ ቃል መሆን ቃልነት፣ መንፈስ ቅዱስ ደግሞ ከወይነ እስትንፋስ መሆን እስትንፋስነት ነው። ይህም አብ ለራሱ ለባዊ ወይንም ደግሞ አዋቂ ሆኖ ለወልድና ለመንፈስ ቅዱስ ልብ እውቀት መሆን፣ ወልድ በአብ መሰረትነት ለራሱ ነባቢ ተናጋሪ ሆኖ ለአብና ለመንፈስ ቅዱስ ቃል ንባብ መሆን፣ መንፈስ ቅዱስ በአብ መሰረትነት ለራሱ ሕያው ሆኖ ለአብና ለወልድ ለመንፈስ ቅዱስ መሆን ማለት ነው። ስለዚህ በኩነት ሶስት ናቸው። ኩነት ማለት በመሆን ማለት ሲሆን የቅድስት ስላሴ የኩነት ሶስትነታቸው ደግሞ አብ ከወይነ ልብ መሆን ልብነት፣ ወልድ ከወይነ ቃል መሆን ቃልነት፣ መንፈስ ቅዱስም ደግሞ ከወይነ እስትንፋስ መሆን ወይም ደግሞ እስትንፋስነት ነው። ስለዚህ ስላሴ ሶስትነታቸው በምን ነው? በስም በአካል በግብርና በኩነት ሶስት ናቸው ማለት ነው። በስም በአካልና በኩነት በግብር ሶስት ናቸው። የስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ ነው። በአካል ሶስት ናቸው ሲባል ለአብ ፍጹም ገልጽ፣ ፍጹም መልክ፣ ፍጹም አካል፣ ፍጹም ገጽ አለው። ለወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም እንዲሁ ነው ማለት ነው። የግብር ሶስትነት ሲባል ግብር ማለት ደግሞ ስራ ነው። የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። የኩነት ሶስትነት ስላሴ የኩነት ሶስት ናቸው ስንል የቅድስት ስላሴ የኩነት ሶስትነታቸው ደግሞ አብ ከወይነ ልብ መሆን ልብነት፣ ወልድ ከወይነ ቃል መሆን ቃልነት፣ መንፈስ ቅዱስ ደግሞ ከወይነ እስትንፋስ መሆን እስትንፋስነት ነው። ይህም አብ ለራሱ ልባዊ ወይም አዋቂ ሆኖ ለወልድና ለመንፈስ ቅዱስ ልብ እውቀት መሆን፣ ወልድ በአብ መሰረትነት ለራሱ ነባቢ ተናጋሪ ሆኖ ለአብና ለወልድ ለመንፈስ ቅዱስ ቃል ንባብ መሆን፣ መንፈስ ቅዱስን በአብ መሰረትነት ለራሱ ሆኖ ለአብና ለወልድ ሕይወት መሆን ማለት ነው። ስለዚህ ስላሴ በስም በአካል በግብርና በኩነት ሶስት ናቸው። የቅድስት ስላሴ አንድነት የቅድስት ስላሴ አንድነት ስላሴ በሕልውና በባህሪ እና በመለኮት አንድ ሲሆኑ እነዚህም ከዚህ በመቀጠል በዝርዝር እንመለከታቸዋለን። የቅድስት ስላሴ አንድነት ስላሴ በሕልውና ባህሪ በባህሪና በመለኮት አንድ ሲሆኑ እነዚህም ከዚህ በመቀጠል እንመለከታቸዋለን። የቅድስት ስላሴ አንድነታቸው ህልውና ማለት ደግሞ መኖር ማለት ነው። ቅድስት ስላሴ በህልውና አንድ ናቸው ማለት አንዱ በአንዱ መኖርና መገናዘብ ማለት ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ምን ይላል? ከሰራሁ ግን እኔን እንኳን ባታምኑ
እኔ በአብ እንዳለሁ አብን በእኔ እንዳለ ታውቁና ትረዱ ዘንድ ስራዬን እመኑ ይላል። እንግዲህ አንድነታቸውም ማለት ነው። የስላሴ በህልውና አንድ ናቸው ብለናል። ህልውና ማለት መኖር ማለት ሲሆን ቅድስት ስላሴ በህልውና አንድ ናቸው ማለት ደግሞ አንዱ በአንዱ መኖርና መገናዘብ ማለት ነው። በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 38 ላይ ተጻፈው ከሰራሁ ግን እኔን እንኳ ባታምኑ እኔ በአብ እንዳለሁ አብን በእኔ እንዳለ ታውቁና ትረዱ ዘንድ ስራዬን እመኑ ይላል። ይህን የተናገረው እግዚአብሔር ወልድ ወይንም ደግሞ ሰው በሆነበት ጊዜ ነው ማለት ነው። ይህን ቃል የተናገረው ስላሴ በህልውና አንድ ናቸው ስንል አብ በወልድ መንፈስ ቅዱስ፣ ወልድ በአብ በመንፈስ ቅዱስ እስትንፋስነት በአንዲት ህልውና ጸንተው ይኖራሉ ማለት ነው። አዎ ስላሴ በህልውና አንድ ናቸው ስንል አብ በወልድ በመንፈስ ቅዱስ፣ ወልድ በአብ በመንፈስ ቅዱስ፣ መንፈስ ቅዱስ በአብ በወልድ ህልዋን ስለሆኑ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ህያዋን ሆነው ይኖራሉ ወይንም ደግሞ በዚህ ጸንተው ይኖራሉ ማለት ነው። ህልውና ማለት መኖር ማለት አንዱ በአንዱ ላይ አብ በወልድና በመንፈስ ቅዱስ፣ ወልድን በአብና አብ በወልድና በመንፈስ ቅዱስ፣ ወልድን በአብና በመንፈስ ቅዱስ፣ መንፈስ ቅዱስን በአብና በወልድ ህልው ሆነው ይኖራሉ ማለት ነው። በመገናዘብ አንዱ በአንዱ መኖርና መገናዘብ ማለት ነው። አንዱ በአንዱ ላይ ህልው ሆኖ መኖር ማለት ነው። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ህያዋን ሆነው ይኖራሉ ማለት ነው። በህልውና አንድ ናቸው። ሌላው በባህሪ አንድ ናቸው። የቅድስት ስላሴ አንድነታቸው በህልውና ሁለተኛ በባህሪ አንድ ናቸው። እግዚአብሔር በባህሪው ህያው ነው። ህያው ነው ማለት የማይሞት ለዘላለም የሚኖር ረቂቅ፣ የማይበላ የማይደክም የማይተኛ ምሉ ብሩህ ነው። ማን? የእግዚአብሔር ባህሪ። በዚህም አብ ወልድ መንፈስ ቅዱስ አንድ ናቸው። አዎ በባህሪ እግዚአብሔር በባህሪው ህያው ረቂቅ፣ የማይበላ የማይደክም የማይተኛ ምሉ ብሩህ ነው። በዚህም አብ ወልድ መንፈስ ቅዱስ አንድ ናቸው ማለት ነው። በምን በህልውና በባህሪ። ሌላው በመለኮት። መለኮት የሚለው ቃል እንደ እያገባቡ አገዛዝ፣ ጌትነት፣ አምላክነት፣ ክብር፣ ስልጣን የሚሉ ትርጓሜያት ያሉት ሲሆን ቅድስት ስላሴ በአገዛዝ በስልጣን በጌትነት ይህን ዓለም በማምጣት ይህን ዓለም በማሳለፍ አንድ መሆናቸውን የሚገልጽ ነው። ይስለሱ በአካላት ወይ ተዋህዶ በመለኮት ይላል በጸሎት ሃይማኖት ላይ። አብ የባህሪ አምላክና ፈጣሪ ነው። ወልድ የባህሪ አምላክና ፈጣሪ ነው። መንፈስ ቅዱስም የባህሪ አምላክና ፈጣሪ ነው። ይህም የሚያሳየን በአምላክነትና በመፍጠር አንድ መሆናቸውን ያሳያል። በመለኮት ምንድን ናቸው? አንድ ናቸው። በህልውና በባህሪ በመለኮት አንድ። በአጠቃላይ ቅድስት ስላሴ በስም በስም በአካል በግብር እና በኩነት ሶስት ሲሆኑ በህልውና በባህሪና በመለኮት አንድ አምላክ ነው። ይህንንም ከአእምሮ በላይ የሆነውን የአንድነት የሶስትነት ምስጢር የምንማርበት የምንረዳበት የመሰረተ ሃይማኖት ትምህርት አዕማደ ምስጢር ምስጢረ ስላሴ ብለን እንጠራዋለን ማለት ነው። ምስጢረ ስላሴ ብለን እንጠራዋለን። ምስጢረ ስላሴ በመጽሐፍ ቅዱስ የነገው ርዕሳችን ምስጢረ ስላሴ በመጽሐፍ ቅዱስ። ምስጢረ ስላሴ በመጽሐፍ ቅዱስ ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ጥያቄ ካላችሁ ጠይቁ። ስላሴ በስም በአካል በግብረ ኩነት ሶስት ናቸው። በህልውና በመለኮት በባህሪ አንድ ናቸው። በስም በስም በአካል በግብርና በኩነት ሶስት ናቸው ብለን
አንድነታቸውን ሶስትነታቸውን አይተናል። የሚቀጥለው ትምህርታችን